ያው ቀልድ ማይጠፋ ማለት የሆነ ስራ ስትሰሩ አሳዛኝም አስቂኝም ገጠመኝ አይጠፋም ስራ ስንሰራ እና እላችኋለሁ። አንዴ ኦፊሰር ቅጥቅጥ ነው። አጭር ጊዜ ነው ያዝኩት። ጩቦ ጭኛለሁ። ሰው ገጠር ነው። ትራንስፖርት እጥረት ነበረ። ተማሪ የሚመረቅበት ሰዓት ያው ታውቃላችሁ፣ ከየሀገሩ ነው ትራንስፖርት እጥረት ይኖራል። ጥቅጥቅ አድርጌ ጭኜ አንዱ ኋላውን ሾፌር አለ። ድምፁ መጣ። ምን ፈልገው? ሊያስቀምጠኝ ነው። ስም ብዬ እየሄድኩ ነው። ሰው ሻታ ሲያደርግ ያያል። መስታወት ከፍቶ ሊያስቀምጠኝ ተጣጥፏል። አደረገና የጎን መስታወት ቂጡን አወጣ። ቂጡን አውጥቶ ተመራቂ ተማሪዎች እንደዚህ ያልፋሉ። ለብ እያደረጋቸው ያልፋል። ከዛ ውስጥ የነበረው ሰው ዋ ብሎ ሲል ምንድነው አልኩና ፍሬንሽ ቆንኩ። ከዛ ይሮጣል። ሰው ወድቆብኝ ነው ብዬ ደነገጥኩና እናቱ ፈርተ ብላ ሰው ላይ ሻታ ያደርጋል እንደ እናቱ ፈርተ ብላ እያለ መጣ። ምን ከዛ ሰውየው አልጨረሰም። አዩ ቂጡን ደግሞ ጉንጩ ምን ያክላል፣ ጉንጩ ምን ያክላል ይላሉ። ጉንጩ መስሏቸዋል። ያወጣው እኮ ቂጡን ነው። ከዛ መስታወት ይሰብሩብኛል ብዬ እኔ ተነስቼ ሻንሻንሻን ውስጥ ያለው ሰው ተማሰለለ። ሰውየው ወደ ውጭ ነው ደግነቱ እንትን ያደረገው። አስገባና ምናምን እኔም ደርሻለሁ። አካባቢ እንደዚህ ዞር አልኩና ከነዛ ከሚመጡ ሰዎች ራሴን አላቀቅኩና ቆምኩ። ከዛ ቆሜ ጉንጩ ያሉ ሰዎች ትዝ አሉኝና ሰውየውን ሳስበው ማለት ነው ቢስሚላ የሳኩት ሳቅ ደረቴን ይዤ ነው የተንፈራፈርኩት። ሄደን ላይ ቢያጆ መኪናችንን እላችኋለሁ